ሴቶች ልጅ እንዳይወልዱ ከሚያደርጓቸው ነገሮች መካከል የመጀመሪያው ፋሎፒያን ቲዩብ መዘጋት ወይም ማህፀን ቱቦ መዘጋት፣ የእንቁላል ማነስ፣ በማህፀን ጠባሳ እንዲሁም በተለያዩ ምክንያቶች ሴቶች መውለድ ላይችሉ ይችላሉ። ለወንዶች ሲሆን ደግሞ በስፐርም ጥራት አለመኖር እንዲሁም ፍጥነት አለመኖር፣ የሆርሞን መዛባት። ይሄኛውን መድኃኒት በሳምንት አንዴ አንድ የሾርባ ማንኪያ መድኃኒት አድርጋችሁ አንድ ብርጭቆ ውሃ ተዘብዝፎ ካደረ በኋላ ጠዋት በባዶ ሆድ የሚወሰድ ሲሆን ይሄኛው የተዘጋ የማህፀን ቱቦ የሚያጸዳና የሚያጥብ ነው። እነዚህ ሁለት መድኃኒት ደግሞ ይሄኛውን በማር ተለውሶ ተኛውን ደግሞ በወተት ተፈልቶ የሚወሰዱ ሲሆን ማህፀን እንዲዳብርና ጽንስ እንዲፈጠር ያደርጋሉ። እነዚህን መድኃኒቶች ለማግኘት አድራሻችን ዓለም ባንክ ወረዳ 4 ፊት ለፊት ዮናታን ህንጻ አጠገብ ያገኙናል። ወይንም ደግሞ በስልክ ቁጥራችን 0998987474 ቢደውሉ ማግኘት ይችላሉ። ሀበሻ የባህል ህክምና መስጫ ማዕከል